አዎ ስለደበረኝ ትንሽ ለመዝናናት ነው የጣልኩት ብሎ መለሰለት። ነገሩ እንዲህ ነው፣ የሞት መልአኮች ዓለም ውስጥ መሞት የሚባል ነገር የለም። ዘላለም ዓለማቸውን አንድ አይነት ሥራ ብቻ ነው የሚሰሩት፣ እሱም የሰዎችን ስም እየጻፉ መግደል በቃ። እና ሕይወታቸው እጅግ በጣም አሰልቺና ደባሪ በመሆኑ አብዛኞቹ ጊዜያቸውን የሚያሳልፉት ቁማር በመጫወት ነው። እና አንዱ ሰክሶ የሞት ማስታወሻው ላይ ስም ሲጽፍ ቢያዩት ይሁት ታታሪውን ሰራተኛ ስራውን እየፈጋ ሲሰራ እያሉ ይሳለቁበታል። እና ሪዩክ ከዚህ አሰልቺ ሕይወት ለመላቀቅ የፈጠረው የድብርት ማጥፊያ ዘዴ ብቻ እንደሆነ ካስረገጠለት በኋላ ቀጠለና ለማንኛውም በጣም የብዙ ሰዎችን ስም መጻፍህ አስገርሞኛል። ነገር ግን በመኪና የተገጨውን የውሾች አለቃ ብቻ ነው የሞት ምክንያት የጻፍክለት፣ ለምንድን ነው ሲል ሪዩክ ላይትን ጠየቀው። ላይትም የሞት ምክንያታቸውን ያልጻፍኩላቸው ሰዎች በቀላሉ ልባቸው ቀጥ ይልና ይሞታሉ፣ ያ ነገር ነው በጣም የተመቸኝ አለ። ሪዩክ በላይት ምላሽ ግራ ተጋባ። ቀጥሎ ላይት ያብራራለት ጀመር። አሉ የተባሉ ወንጀለኞችን ስም ዝርዝር ሰብስቤያለሁ። እናም ተራ በተራ አንድ በአንድ እየጨፈጨፍኳቸው ነው። ከፍተኛ ወንጀል የሰሩ ወንጀለኞችን በጠቅላላ የሞት ምክንያት አልጽፍላቸውም፣ በልብ ድካም ይሞታሉ። ቀለል ያለ ወንጀል የሚሰሩ የሆኑትን ደግሞ በማያስባን ሁኔታ በሆነ ምክንያት እንዲሞቱ አድርጋለሁ። ከዛ ቀስ በቀስ እነዚህን ወንጀለኞች የሆነ ሰው ተራ በተራ እየገደላቸው እንደሆነ ሰዎች መጠራጠራቸውና ማወቃቸው አይቀሬ ነው። ሰዎች እኔ እንዳለሁ እንዲያውቁ ፈልጋለሁ። ከጥላዎች ውስጥ ሆኜ ለደካሞች ፍትህን ማስፈኔን እቀጥላለሁ ሲል ሪዩክ ነገሩ ወዴት እያመራ እንደሆነ ስለገባው እጅግ በጣም ተደመመ። አይኖቹ ፈጠጡ። ከዛም ይህንን በማድረግህ ምን ጥቅም ታገኛለህ? ማለቴ ለምን እንደዚህ ጊዜን ሰጥተህ ትቸጋገራለህ? ብሎ ላይትን ጠየቀው። ላይት ቀለል አድርጎ እውነታው እኔም ደብሮኝ ነበር ብሎ መለሰለት። ከዛም ቀጠለና መጀመሪያ ላይ አላመንኩም ነበር፣ ነገር ግን አሁን ላይ ግልጽ ነው። የሞት ማስታወሻው ራሱ የሆነ ነገር አለው። ሰዎች ቢያንስ አንዴ እንኳን እንዲሞክሩት የሚገፋፋ የሆነ ነገር ካለ በኋላ ከዛም ሁለቱን ሰዎች ከገደላቸው በኋላ የነበረበትን ሁኔታ ማስታወስ ጀመረ። በመጀመሪያ 2 ሰዎችን ገደልኩ፣ 2 ነፍሶች በእኔ እጅ ጠፉ እያለ በጭንቀትና በድንጋጤ እንዲሁም በቁጭት ራሱን እያጣ ነበር። ከዛ ግን አእምሮ ሌላ ነገርን ማሰብ ጀመረ። ለደካሞች ፍትህን ማን ያስፍንላቸው? አሁን ላይ ለእነሱ ፍትህን የማስፈን ኃይሉን አግኝቻለሁ። አእምሮዬንና ነፍሴን መስዋዕት ማድረግ ቢሆንም እንኳን ያዋጣል፣ ይገባዋል። ምክንያቱም ይህች ዓለም በዚህ ሁኔታ ልትቀጥል አትችልም። ይህንን ማስታወሻ ሌላ ሰው አግኝቶት ቢሆንስ ኖሮ ፍትህን ለማስፈን ይጠቀመው ነበር? በፍጹም። ታዲያ እኔ ካላደረግኩት ማን ያድርገው? ማንም። እንዲያውም እውነታው እኔ ብቻ ነኝ። በቃ ይህንን ነገር መወጣት የምችለው አደርገዋለሁ። በዚህ የሞት ማስታወሻ ዓለምን እቀይራለሁ ብሎ ራሱን ካሳመነ በኋላ ነበር ያለ እረፍት የወንጀለኞችን ስም መሰብሰብና ተራ በተራ ስማቸውን የሞት ማስታወሻ ላይ መቸክቸክ የጀመረው። የሚጽፋቸው ስሞች ባለቤቶች እንደሚሞቱ የረሳ እስኪመስል ድረስ ሙሉ ለሙሉ ወንጀለኞችን አጥፍቼ ይህችን ዓለም ወደ ቀጥተኛ መንገድ እመራታለሁ። የራሴ የሆነን አዲስና ንጹሕ ዓለም እፈጥራለሁ። እኔ የፈጠርኩት አዲሱ ዓለም ውስጥ በእኔ ፍርድ ንጹሕ፣ ደጋግ፣ ታታሪ ሰራተኞች የተባሉትን ብቻ በሰላም እንዲኖሩ አደርጋለሁ ሲል ሪዩክ አቋረጠውና እንደዛ ካደረክ በኋላ ብቸኛው መጥፎ ሰው አንተ ትሆናለህ አለው። ላይት ስለምንድን ነው የምታወራው? አልገባኝም። እኔ እኮ የጃፓን ብሩህና ምርጥ ይሆናል ተብዬ ተስፋ የተጣለብኝ የተከበርኩኝ ታታሪ ተማሪ ነኝ እና ደግሞ የአዲሱ ዓለም አምላክ እሆናለሁ ሲል ሪዩክ በደስታ ሰውነቱ ተንቀጠቀጠ። በውስጡ ልክ እንደገመትኩት እነዚህ የሰው ልጆች የሚገርሙ ፍጥረቶች አይደሉ እንዴ በማለት እያሰበ ያለ የመጀመሪያ ኤፒሶድ እዚህ ጋር ያልቃል።